ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት አማርኛ ቃላት ምስረታ ነው ማለት ነው። አማርኛ ቃላት ምስረታ በገ ቤተሰቦች ቃላትን መስርቼ ይዤላችሁ መጥቻለሁ። ከገ እስከ ጎ ያሉ ፊደላትን ጽፌ በእያንዳንዳቸው ደግሞ አራት ቃላቶችን ጽፌ ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናይ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬ ይዤላችሁ የመጣሁት በገ ቤተሰቦች ቃላት ምስረታ ነው ማለት ነው። ወርታች ፊደላቶችን ጽፌላችኋለሁ። እንዲህ ወደ ጎን ደግሞ ቃላቶችን ጽፌላችኋለሁ። እነዚህን ቃላቶች በደንብ አድርገን የምናየው ይሆናል ማለት ነው። በመጀመሪያ ፊደላቶችን ላንብብላችሁና ከዛ ደግሞ ቃሉን እያንዳንዱ ፊደሉን እየጠራው እንዲሁም ቃሉን ባንድ እያደረጉ አነብላችኋለሁ። እናንተም አብራችሁ ከኔ ጋር እያነበባችሁ እስከ መጨረሻው ቆዩ። አሁን ወደ ቪዲዮ። ኦኬ እቺ ማነች ብያችኋለሁ? ገ ገ ጉ ጊ ጋ ጌ ግ ጎ። ኦኬ እንደዛ አድርጌ ፊደላቶችን ካነበቡላችሁ በኋላ ደግሞ እያንዳንዱን ቃል አነብላችኋለሁ። ቃሉን ሳነብ ፊደላቱን አነብና ከዛ ቃሉን ባንድ ላይ እያደረጉ አነብላችኋለሁ። እናንተም አብራችሁ እንደኔ እያደረጋችሁ እያነበባችሁ እስከ መጨረሻው አብራችሁ ይቆዩ። ኦኬ በገ የመሰረቱት የመጀመሪያው ቃል ከዚህ ላይ ምን ይላል? ገደል። ምን ይላል? ገደል። ገደል ይላል። ገደል የሚለውን ስናይ ገ ማለት ከገ ቤተሰቦች የመጀመሪያ ፊደል ነው። ደ ከደ ቤተሰቦች የመጀመሪያ ፊደል፣ ል ከደ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ገደል ገደል የሚለውን ቃል ይሰጡናል። በቀጣይ ደረጃ ከዚህ ላይ ምን የሚል ቃል እናገኛለን? ገንዘብ። ገንዘብ ይላል። ገንዘብ የሚለውን ስናይ ገ ማለት ከገ ቤተሰቦች የመጀመሪያ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል፣ ዘ ከዚያ ቤተሰቦች የመጀመሪያ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ገንዘብ ገንዘብ የሚለውን ቃል ይሰጡናል ማለት ነው። በቀጣይ ደረጃ ከዚህ ላይ ይላል ገበያ። ገበያ ይላል። ገበያ የሚለውን ስናይ ገ ማለት ከገ ቤተሰቦች የመጀመሪያ ፊደል ነው። በ ከቤተሰቦች የመጀመሪያ ፊደል፣ ያ ከየቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ገበያ ገበያ የሚለውን ቃል እናገኛለን። ቀጣይ ከዚህ ለምን ይላል? ገና ገና ይላል። ይህን ቃል ግን አጥብቃችሁ እንዳላልታችሁ ማንበብ ትችላላችሁ ማለት ነው። ስታላሉት ገና ይሆናል፣ ስታጠቁት ደግሞ ገና የሚለውን ቃል ይሰጣችኋል ማለት ነው። እሺ ገና የሚለውን ቃል ስናይ ገ ማለት ከገ ቤተሰቦች የመጀመሪያ ፊደል ነው እና ከነ ቤተሰቦች አራተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ገና ገና ወይም ገና የሚለውን ቃል ይሰጠናል ማለት ነው። ኦኬ አሁን ያነበብኩላችሁ በገ የመሰረቷቸው ቃላቶች ነው ማለት ነው። ቀጣይ ደግሞ በሁለተኛዋ በገ ቤተሰብ በጉ የመሰረቱላቸውን ቃላቶች አብረን እናነባለን ማለት ነው። የመጀመሪያው ቃል ከዚህ ላይ ምን ይላል? ጉዳይ ጉዳይ ይላል። ጉዳይ የሚለውን ስናይ ጉ ማለት ከገ ቤተሰቦች ሁለተኛ ፊደል ነው። ዳ ደግሞ ከደ ቤተሰቦች አራተኛ ፊደል፣ ይህ ከየቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጉዳይ ጉዳይ የሚለውን ቃል ይሰጡናል። በቀጣይ ደረጃ ከዚህ ላይ ምን ይላል? ጉባኤ ጉባኤ ይላል። ጉባኤ የሚለውን ስናይ ጉ ማለት ከገ ቤተሰቦች ሁለተኛ ፊደል ነው። ባ ከቤተሰቦች አራተኛ ፊደል፣ ኤ ከአ ቤተሰቦች አምስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጉባኤ ጉባኤ የሚለውን ቃል እናገኛለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ጉንዳን ጉንዳን ይላል። ጉንዳን የሚለውን ስናይ ጉ ማለት ከገ ቤተሰቦች ሁለተኛ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል፣ ዳ ከደ ቤተሰቦች አራተኛ ፊደል፣ ን ከነ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጉንዳን ጉንዳን የሚለውን ቃል ይሰጡናል። በቀጣይ ደረጃ ደግሞ ምን ይላል? ከዚህ ላይ ጉንፋን ጉንፋን ይላል። ጉንፋን የሚለውን ስናይ ጉ ማለት ከገ ቤተሰቦች ሁለተኛ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል፣ ፋ ከፈ ቤተሰቦች አራተኛ ፊደል፣ ን ከነ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጉንፋን ጉንፋን የሚለውን ቃል ይሰጡናል ማለት ነው። ኦኬ አሁን ደግሞ ያነበብኩላችሁ ሁለተኛ በሆነችው በገ ቤተሰብ በጉ የመሰረትናቸው ቃላቶችን ነው ማለት ነው። ቀጣይ በሶስተኛዋ በገ ቤተሰብ በጊ የመሰረትናቸው ቃላቶችን ደግሞ አብረን እናነባለን። የመጀመሪያው ቃል ከዚህ ላይ ምን ይላል? ጊዜ ጊዜ ይላል። ጊዜ የሚለውን ስናይ ጊ ማለት ከገ ቤተሰቦች ሶስተኛ ፊደል ነች። ዜ ደግሞ ከዘ ቤተሰቦች አምስተኛ ፊደል።
እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጊዜ የሚለውን ቃል እናገኛለን። በቀጣይ ደረጃ ደግሞ ከዚህ ላይ የሚላን ጊዜው ይላል። ጊዜው የሚለውን ስናይ ደግሞ ጊ ማለት ከገ ቤተሰቦች ሶስተኛ ፊደል ነች። ዜ ከዘ ቤተሰቦች አምስተኛ ፊደል፣ ው ከወ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጊዜው የሚለውን ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ የሚላን ጊቤ ይላል። ጊቤ የሚለውን ስናይ ይ ማለት ከገ ቤተሰቦች ሶስተኛ ፊደል ነው። ቤ ከበ ቤተሰቦች አምስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጊቤ የሚለውን ቃል እናገኛለን። በቀጣይ ደረጃ ከዚህ ላይ የሚላን ጊደር ይላል። ጊደር የሚለውን ስናይ ጊ ማለት ከገ ቤተሰቦች ሶስተኛ ፊደል ነው። ደ ከደ ቤተሰቦች የመጀመሪያ ፊደል፣ ር ከደ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጊደር የሚለውን ቃል እናገኛለን። አሁን ደግሞ ያነበብኩላችሁ ሶስተኛ በሆነችው በገ ቤተሰብ በጊ የመሰረቷቸውን ቃላቶች ነው ማለት ነው። ቀጣይ አራተኛ በሆነችው በገ ቤተሰብ በጋ የመሰረትናቸው ቃላቶችን አብረን እናነባለን ማለት ነው። በጋ ከመሰረትናቸው ቃሎች የመጀመሪያው ከዚህ ላይ ምን ይላል? ጋዜጣ ይላል። ጋዜጣ የሚለውን ስናይ ጋ ማለት ከገ ቤተሰቦች አራተኛ ፊደል ነው። ዜ ከዚ ቤተሰቦች አምስተኛ ፊደል ነው። ጣ ከጠ ቤተሰቦች አራተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጋዜጣ የሚለውን ቃል እናገኛለን። በቀጣይ ደረጃ ከዚህ ላይ የሚላል ጋብቻ ይላል። ጋብቻ የሚለውን ስናይ ጋ ማለት ከገ ቤተሰቦች አራተኛ ፊደል ነው። ብ ከበ ቤተሰቦች ስድስተኛ ፊደል፣ ቻ ከቸ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጋብቻ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ላይ የሚላል ጋዜጠኛ ይላል። ጋዜጠኛ የሚለውን ስናይ ጋ ማለት ከገ ቤተሰቦች አራተኛ ፊደል ነው። ዜ ከዘ ቤተሰቦች አምስተኛ ፊደል፣ ጠ ከጠ ቤተሰቦች የመጀመሪያ ፊደል፣ ኛ ከኛ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጋዜጠኛ የሚለውን ቃል ይሰጠናል ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ የሚላል ደጋ ይላል። ደጋ የሚለውን ስናይ ደ ማለት ከደ ቤተሰቦች የመጀመሪያ ፊደል ነው። ጋ ከገ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ደጋ የሚለውን ቃል እናገኛለን። አሁን ደግሞ ያነበብኩላችሁ አራተኛ በሆነችው በገ ቤተሰብ በጋ የመሰረትናቸው ቃላቶች ነው ማለት ነው። ቀጣይ አምስተኛ በሆነችው በገ ቤተሰብ በጌ የመሰረትናቸው ቃላቶችን ደግሞ አብረን በጋራ እናነባለን ማለት ነው። የመጀመሪያው ቃል ምን ይላል? ጌታቸው ይላል። ጌታቸው የሚለውን ስናይ ጌ ማለት ከገ ቤተሰቦች አምስተኛ ፊደል ነው። ታ ከተ ቤተሰቦች አራተኛ ፊደል፣ ቸ ከቸ ቤተሰቦች የመጀመሪያ ፊደል፣ ው ከወ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጌታቸው የሚለውን ቃል ይሰጠናል ማለት ነው። በቀጣይ ደረጃ ከዚህ ላይ የሚላል ጌታሁን ይላል። ጌታሁን የሚለውን ስናይ የ ማለት ከገ ቤተሰቦች አምስተኛ ፊደል ነው። ታ ከተ ቤተሰቦች አራተኛ ፊደል፣ ሁ ከሀ ቤተሰቦች ሁለተኛ ፊደል፣ ን ከነ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጌታሁን የሚለውን ቃል እናገኛለን። በቀጣይ ደረጃ ደግሞ ከዚያ የሚላል ጌትነት ይላል። ጌትነት የሚለውን ስናይ ጌ ማለት ከገ ቤተሰቦች አምስተኛ ፊደል ነው። ት ከተ ቤተሰቦች ስድስተኛ ፊደል፣ ነ ከነ ቤተሰቦች የመጀመሪያ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጌትነት የሚለውን ቃል ይሰጠናል ማለት ነው። ጌትነት የሚለውን ቃል ይሰጡናል። ቀጣይ ከዚህ ላይ የሚላል ጌራ ይላል። ጌራ የሚለውን ስናይ ጌ ማለት ከገ ቤተሰቦች አምስተኛ ፊደል ነው። ራ ከረ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጌራ የሚለውን ቃል እናገኛለን። ኦኬ አሁን ደግሞ ያነበብኩላችሁ አምስተኛ በሆነችው በገ ቤተሰብ በጌ የመሰረትናቸው ቃላቶችን ነው። ቀጣይ ስድስተኛ በሆነችው በገ ቤተሰብ በግ የመሰረትናቸውን ቃላቶች ደግሞ አብረን በጋራ እናነባለን። የመጀመሪያው ቃል ምን ይላል? ግንባታ ይላል። ግንባታ የሚለውን ስናይ ግ ማለት ከገ ቤተሰቦች ስድስተኛ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል፣ ባ ከቤተሰቦች አራተኛ ፊደል፣ ታ ከተ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ግንባታ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚያ የሚላል ግንቦት ይላል። ግንቦት የሚለውን ስናይ ግ ማለት ከገ ቤተሰቦች ስድስተኛ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል፣ ቦ ከቤተሰቦች የመጨረሻ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ግንቦት የሚለውን
ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ግንባር ግንባር ይላል። ግንባር የሚለውን ስናይ ግ ማለት ከቤተሰቦች ስድስተኛ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል፣ ባ ከቤተሰቦች አራተኛ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ግንባር ግንባር የሚለውን ቃል እናገኛለን። ቀጣይ ከዚህ ላይ ምን ይላል? ግጭት ግጭት ይላል። ግጭት የሚለውን ስናይ ግ ማለት ከቤተሰቦች ስድስተኛ ፊደል ነው። ጭ ከቤተሰቦች ስድስተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ግጭት ግጭት የሚለውን ቃል ይሰጡናል ማለት ነው። ኦኬ አሁን ያነበብላችሁ ደግሞ ስድስተኛ በሆነችው በገ ቤተሰብ በግ የመሰረትናቸው ቃላቶች ነው ማለት ነው። ቀጣይ በመጨረሻ በገ ቤተሰብ በጎ የመሰረትናቸው ቃላቶችን ደግሞ አብረን በጋራ እናነባለን ማለት ነው። የመጀመሪያው ቃል ከዚህ ላይ ምን ይላል? ጎዳና ጎዳና ይላል። ጎዳና የሚለውን ስናይም ጎ ማለት ከገ ቤተሰቦች የመጨረሻ ፊደል ነው። ዳ ከደ ቤተሰቦች አራተኛ ፊደል፣ ና ከነ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጎዳና ጎዳና የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ይላል ጎንደር ጎንደር ይላል። ጎንደር የሚለውን ስናይ ጎ ማለት ከገ ቤተሰቦች የመጨረሻ ፊደል ነው። ን ከደ ቤተሰቦች ስድስተኛ ፊደል፣ ደ ከደ ቤተሰቦች የመጀመሪያ ፊደል፣ ር ከደ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጎንደር ጎንደር የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ይላል ጎረቤት ጎረቤት ይላል። ጎ ከቤተሰቦች የመጨረሻ ወይም ሰባተኛ ፊደል ነው። ረ ከቤተሰቦች የመጀመሪያ ፊደል፣ ቤ ከቤተሰቦች አምስተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጎረቤት ጎረቤት የሚለውን ቃል ማግኘት እንችላለን። በቀጣይ ደግሞ ከዚህ ላይ የሚላል ጎጃም ጎጃም ይላል። ጎጃም የሚለውን ስናይ ጎ ማለት ከቤተሰቦች የመጨረሻ ወይም ሰባተኛ ፊደል ነው። ጃ ከቤተሰቦች አራተኛ ፊደል፣ ም ከቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጎጃም ጎጃም የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዚህ እያደረጋችሁ እያነበባችሁ እስከሚገባችሁ ድረስ በደንብ ካነበባችሁ በኋላ እዛ ደግሞ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ ይጠበቅባችኋል ማለት ነው። ማንበብ ብቻ ሳይሆን ጽሁፍም ስትጽፉ ደግሞ ለእናንተ አይረስነት ስለሚፈጥሩላችሁ እየጻፋችሁ መለማመድ ይህ ለእናንተ ግዴታ ነው። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሼር እና ሳብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 4685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። የዛሬ ቪዲዮ ይህን ይመስላል። ቀጣይ ደግሞ በሌሎች ቪዲዮዎች የሚመለስ ይሆናል ማለት ነው። እስከዚያው ድረስ መልካም ጊዜ፣ ቸርን ሰንብት።